እሺ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን ሰላም። ዛሬ እንዴት እንደሰራው መቸኮስ ማለት ነው። በዚህ በአረቦቹ መቸኮስ ይባላል። ይሄ ታውቃላችሁ ማለት ነው። እንዴት እንደሚሰራ አሳያችኋለሁ። ከዛ መጀመሪያ ሽንኩርቴን ከታተፍኩ። ከዛ ከሽንኩርት በኋላ ቅመሞቹ ሽንኩርትን ከታትፌ የጨመርኩት ዘይትን ጨምሬ ቅመሞቹን ጨመርኩት። ከዛ ዶሮ ጨመርኩት፣ ቃሪያም ጨመርኩት፣ ሽንኩርትም ጨመርኩት፣ ቲማቲምም ጨመርኩት። ሁሉንም ጨማምሬ ከዛ እንደዚህ የሚመስል ምሳ ሰርቻለሁ እላችኋለሁ። ወይቹ ደስ እንዴት እንደሚያምር ዋያሜን ብትበሉ ደግሞ በጣም ነው የሚጣፍጠው። እና ይሄ ጨርሻለሁ። እንዴት እንደሰራሁ አሳያችኋለሁ። እና እንዴት እንደሰራው ያው ቲማቲም የጨመርኩት ይቺ ናት። ከዛም ጨምሬ አሁን ደግሞ ይሄ ዶሮ ሌላ ምሳሌ ሌላ ሊሰራ ነው። ሲሰራ ደግሞ አሳያችኋለሁ። እሱን እንዴት እንደሚሰራ እንዴት እንደሚጨማምር አሳያችኋለሁ። እሱም በጣም የሚጣፍጥ ምግብ ነው። እና በዚህ መልኩ እንደዚህ ሰራሁ። በዚህ ደግሞ ዶሮ ነው የሰራሁት በዚህ ሳህን በዚህ ነው እላችኋለሁ። ስለዚህ ቴክኒክ ውስጥ አድርጌ ጨርሻለሁ ዶሮውን ማለት ነው። እና ከዛ በዚህ ነው የሰራሁት። ከዛ ደግሞ በዚህ ብረት ድስት ነው የሰራሁት። ዶሮውን ደግሞ በፍሪጅ ሳይሆን በመኪና በማሽን ነው የሰራሁት። አሳያችኋለሁ በምን እንደሰራሁት። እና በዚህ ነው የሰራሁት እላችኋለሁ። በዚህ ነው የሰራሁት እና ምርጥ ነው የሰራሁት እላችኋለሁ። ከፈለጋችሁ በፍሪጅ ትሰራላችሁ። ከዛ ደግሞ እሳት ላይ ይቻላል በምጣድ ላይ እንትን ላይ ማለት ነው። እና ቀላል ነው። እና ሩዝን ደግሞ በዚህ ነው የሰራሁ እላችኋለሁ። በዛ ላይ ይሄ ዘይት ደግሞ ሽንኩርት የጨመርኩበት ነው እላችኋለሁ። እና በጣም ደስ የሚለው ነው ምሳ ነው። ከዛ ከዚህ በላይ ደግሞ በደንብ ያሳያችኋለሁ እንዴት እንደሚሰራ በደንብ። ይሄ ነው እላችኋለሁ። ዛሬ ምሳ ዝግጁ ይሄ ነበረ። እና እንደዛ ነው። በጣም ምርጥ ምግብ ነው። ምርጥ ምሳ ነው። በጣም ፍታፍት ምግብ ነው እላችኋለሁ። በደንብ እንዴት እንደሚሰራ እንዴት እንደሚዘጋጀው ደግሞ በኋላ አሳያችኋለሁ ሁሉንም ማለት ነው። እና እንደዛ ነው። እሱን ጨርሼ ይሄ ልሰራ ነው። ይሄ ታውቃላችሁ ሰደር ደጃጅ ይባላል በእነሱ። እና ይሄ ዶሮ ነው። ይሄ ደግሞ ለምሳ ለእራት ነው የሚሰራ ገና። ይሄ ደግሞ ድንች ነው። በነገራችን ድንች እንደዚህ እሰራለሁ። ከዛ በኋላ ከሰራሁ በኋላ እሳት ላይ አጸዳለሁ። ከዛ ልክ እሱ ሲበስል ምን የመሰለ ነው የሚሰራው። ሲሰራ ደግሞ አሳያችኋለሁ በኋላ ሲጨርስ ማለት ነው። እና እሱም በጣም ይጣፍጣል እላችኋለሁ። እና እንደዛ ነው። በጣም ደስ የሚል ምሳ ነው። እና እዚህ ውስጥ ግን ሰልሳ ቶማቶ ታውቃላችሁ እሱን ጨምራለሁ። ያም ይሄ እላለሁ ነው። እና በጣም ደስ የሚል ነው። ዛሬ ምሳ የሰራሁት